ዛሬ ዶሮ ግንጠላ ነው። ዶሮ ግንጠላ ዶሮ አይቻትና ከነጇ ከነግሯ ከነክንፏ ከቆዳ እንጀምራለን። ከዚህ ጋር ቆዳውን አወጣለሁ። በመጀመሪያ ቆዳ ገፈፋ ቆዳዋን እንደዚህ ገፈፍ አድርገን እናነሳለን። በመጀመሪያ ቆዳዋ እንዲወጣልን እዚህ ጋር ክንፉን እንቆርጣለን። እንደዚህ ቀሽ አድርገን እናወጣዋለን። ካለበለዚያ ቆዳ ይወጣልን። ክንፉ ከተነሳ በኋላ ቆዳ እንገፋለን። ይሄው ቆዳ ወጥቷል። ከቆዳ ቀጥሎ ታፋ እንደዚህ እንገነጥላለን። ሁለቱንም ታፋ እግር ማለት ነው። ይሄው እግር እንደዚህ ሁለቱም እግር እንደዚህ ይገነጠላል። አይቀርም ይሄ ይቆረጣል። ከዚህ ጋር ይለያል። ታፋና እግር ለብቻ፣ ይሄ ታፋው ደግሞ ለብቻ። ቀጥሎ ትከሻ መላላጫ፣ ከዛ ደግሞ ፈረሰኛ ይወጣል። ፈረሰኛ በመጨረሻ አቃፊ ጉሮሮና ይሄ ጀርባው ይወጣል። ይሄው 12 ብልቶች 1 2 3 4 5 6 7 8 9 10 11 12 መላላጫ፣ እግር፣ ታፋ፣ ክንፍ፣ ጉሮሮ፣ ጀርባ ወይም አቃፊ፣ ፈረሰኛ፣ ቆዳ። አሁን ማጠብና ማጽዳት ነው። እስቲ ቆጠር 1 2 3 4 5 6 7 8 9 10 11 12